በተአምረ ማርያም ቅዱስ መጽሐፍ ዓይኔን አሽቼ ለመጥፋት የተቃረበው ዓይኔ ተፈወሰልኝ የሚል ታሪክ ብትሰሙ፣ ወይም ደግሞ ከሞት ነው የተመለስኩት የሞት ደጆች ተከፍተው በሩን ካየሁት በኋላ እንድመለስ ሆኛለሁ የሚል ታሪክ በዚህ ዘመን ባለ በእድሜ ከናንተ ከሚቀርብ ሰው ብትሰሙ ምን ይሰማችኋል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ክብራን ሚዲያ ነው። አንዳንዶቻችን በተአምረ ማርያም ውስጥ ስርዋጽ ገብቷል፣ ስርዋጽ አልገባም፣ ይህ ታሪክ ልክ አይደለም፣ አልቀበለውም፣ እቀበለዋለሁ በሚል ስንጨቃጨቅ እንታያለን። ሰው ተአምረ ማርያምን አንብቦ ብቻ አይደለም ዓይኑን አሽቶ ይፈወስበታል። ይህ ተአምረ ማርያም ላይ የተጻፈ ታሪክም አይደለም። በግብጽ በአርመን አሊያም በሊባኖስ አይደለም። እዚሁ እኛ ሀገር ኢትዮጵያ ውስጥ የሆነ የተፈጠረ ታሪክ ነው ዛሬ የምንነግራችሁ። በተአምረ ማርያም መግቢያ እንዲህ ይላል። ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶቹም ሴቶችም ወደ ግዝት እንዳይገቡ መስማቱን አስታግሉ። በዘመናችን እመቤታችን ወላዲተ አምላክ እግዝእትነ ማርያም በጸበል በቅባ ቅዱስ በራእይ በሕልም ብሎም በተለያየ መንገድ ስትፈውስ ድንቅ ስትሰራ ኖራለች። ይህም እስከ ዓለም ፍጻሜ ድረስ የሚቀጥል እንደሆነ የተሰጣት ቃል ኪዳን ያሳያል። በቅዱሳት ስዕላትና በጸሎት መጻሕፍት ድንቅ ማድረግም ቢሆን እንዲሁ። ይሁን እንጂ በመጻሕፍት ስለተጻፉ ከኛ የራቁ አድርገናቸው እንጂ የእመቤታችን ተአምራት በዘመናችን እንደቀጠሉ ናቸው። በዘመናችን በተአምረ ማርያም ዓይኑን ተደባብሶ ሊጠፋ የቀረበን ዓይን መፈወስ ያውም በ3 ቀን ውስጥ መፈወሱን ስትሰሙ ተአምረ ማርያም ውስጥ የተጻፈውን አንዳንድ ክፍል አልቀበልም እያሉ መነታረክ ከፈውስ መዘግየትና መራቅ መሆኑን ትገነዘባላችሁ። ዓይኔ ድንገት ይቆረቁረኝና ደጋግሜ ሳሸው ዓይኔ ውስጥ መብቀል የጀመረ ቡጉር መሳይ ነገር ሙሉ ጥቁሩን ወይም ብሌኔን ሸፈነው። ሐኪም ቤት ስሄድ 50 በመቶ ነው የመዳን ዕድሉ ሊጠፋም ይችላል ብለው 5 አይነት መድኃኒት አዘዙልኝ። ይሁን እንጂ 2 ቀን መድኃኒት ካደረኩኝ በኋላ አንዲት ጓደኛዬ ሊቀ መላእክት ቅዱስ ዑራኤል ቤተክርስቲያን ኪዳን እንድናደርስና በተአምረ ማርያም 3 ቀን ዓይንሽን ብታሺው ይድንልሻል አለችኝ ትላለች እህታችን። የዘመናችንን ድንቅ ተአምር በማን ያዘዋል ቲዩብ ላይ ምስክርነት ስትሰጥ እህታችን ቤተልሔም አያሌው ትባላለች። የክርስትና ሕይወቷ ከራሷ አልፎ ብዙ ሰዎችን ማስተማር የሚችል እምነትንና ዕውቀትን አስተባብራ የያዘች እናትነትና ሴትነትን ከኢትዮጵያዊና ኦርቶዶክሳዊ ስነ ምግባር ጋር የታደለች እህት ናት። አንዳንዴ የእግዚአብሔር ፍቅር ተፈትነህ በፈተና መሃል ጠርተኸው ሲደርስልህ ካላየህ በቀር አታውቀውም። ዕውቀት ብቻ ትሆንና ይህ ልክ ነው፣ ይህ ልክ አይደለም፣ ይህ ታሪክ ተአምረ ማርያም ውስጥ ለምን ገባ እያልክ ከተአምሩም ከፍቅሩም ትርቃለህ። እርግጥ ክርስትና በተአምር ላይ የተመሰረተ ብቻ አይደለም። ተአምር አልተደረገልህም ማለት እግዚአብሔር ካንተ ጋር አይደለም ማለት አይደለም። በፈተና የሚጸኑ የተባረኩ ናቸው የሚለው የእግዚአብሔርን ቃል የተመለከተ ሰው በአንድም ይሁን በሌላ መንገድ እግዚአብሔር ተአምሩን ለሰዎች ዓይን በሚረዳ ለሰዎች አእምሮ በገናዘበ አሊያም ደግሞ ከሰዎች አእምሮ በላይ በሆነ መንገድ ሊፈጽመው ይችላልና። ቤተልሔም የቤተ ክርስቲያን ዕውቀት አንሷታል እንዳትል ዕውቀቷ ከራሷ አልፎ ለጓደኞቿና ለሚያዳምጣት ሁሉ የተረፈ ነው። እምነት አንሷት ነው እንዳትል በ20 ዓመቷ እንጦጦ ሐመረኖ ኪዳነ ምሕረት ቤተ ክርስቲያን የጸለየችው ጸሎት እስካሁን በሕይወቷ እየሰራ እንደሆነ የምታምን ከራሷ አልፋ ሃይማኖት የሚባል ነገር መኖሩን የማያውቅን ቻይናዊ አግብታ ኦርቶዶክሳዊ እምነትና ሥርዓት አስተምራ የሚጾም የሚያስቀድስ ከራሱ አልፎ እርሷን በእግዚአብሔር ፍቅርና እምነት የሚያበረታ ሆኖ የተበረከተላት ሴት ናት። ይህች ሴት ተአምረ ማርያምን ዓይንሽን ለ3 ቀን ደባብሺ ተብላ ምክር የሰጣት ሊቅ መምህር ካህን አሊያም ሰባኪ አይደለም፣ የሰፈር አብሮ አደግ ጓደኛዋ ናት። ይህ ምክር ከእግዚአብሔር እንጂ ከሰው አይደለም ብላ አመነች። ከዚያም ለ3 ቀን ኪዳን አድርሳ ተአምረ ማርያምን ሰምታ እንድትሳለመው ዲያቆኑ ሲያቀብላት እርሷ ዓይኗን እያሸች ማርያምዬ ማርያምዬ እያለች ተአምሯን መጠባበቅ ያዘች። ፍቅሯ በእውነት ይደርብንና በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው እንዲል መጽሐፏ። ቤተልሔም በ4ኛውና በ5ኛው ቀን ያሳክከኝ የነበረው ነገር መፈርፈር ጀመረ ትላለች።
እመቤታችን ስራዋን ስትጀምር እንደማትዘገይ ልታሳየን። በሚቀጥሉት ቀናት የጋረደኝ ነገር እየቀለለ የሰዎች እንቅስቃሴ በጥላ መልክ ይታየኝ ጀመረ ትላለች። በመጨረሻም ጥቁሩን ብሌን ከቦት ወይም ሸፍኖት የነበረው ነጭ ሞራ መሳይ ነገር እየተገፈፈ መጥቶ በመጨረሻ ሙሉ የአይን ብርሃኔን መለሰችልኝ በማለት ተአምሯን ትናገራለች። ከዚያ ጊዜ ጀምሮ አይኔን አክኬው አላውቅም እንኳን ሊያመኝ በማለት ተአምረ ማርያም ለሰሚው ብቻ አይደለም፣ ያነበበውን ብቻ አይደለም፣ ሰምቶ ለሚተሻሸው ለሚደባበሰው ተአምር ማድረግ እንደሚችል የዘመናችን ምስክር ሆና ለሁላችን ተናገረች። በእውነት እመቤታችን ቅድስት ድንግል ማርያም ፍቅሯ ይደርብን፣ ጸሎቷ አማላጅነቷ ይጠብቀን። ክብርና ልዕልና ምስጋና ልጇ ባከበራት ልክ ለእርሷ ይገባል። ከቅርብ ጊዜያት ወዲህ በቤተ ክርስቲያን ቅዱሳት መጻሕፍት ላይ የሚሰጡ ጥንቃቄ የጎደላቸው አስተያየቶች ዕውቀት መር እንጂ እምነት መር አይደሉምና ይህ የወይዘሮ ቤተልሔም ታሪክ ለብዙዎቻችን ልብ ማቅኛ ይሆናል ብለን ለእናንተ አቀረብንላችሁ። በነገራችን ላይ ወይዘሮ ቤተልሔም ከሞት ያውም የነፍስ መግቢያ የሆነው የሰማይ በር ተከፍቶ ከገባች በኋላ ከሞት የተነሳች ድንቅ የተደረገላት ክርስቲያን መሆኗን ብንነግራችሁስ? ታሪኩ እንዲህ ነው። በልጅነት ዕድሜዋ ድንገት ትወድቃለች። የውሃ መውረጃ በድንጋይ የተሰራ ክፍት ቦይ ጠርዙ ደረቷ ላይ ይመታታል። ከዚያ በኋላ ያየችውን ቤተልሔም እንደሚከተለው ትገልጸዋለች። ለኔ የሚታየኝ ነገር ሁሉም ነገር ጸጥ ነው ያለው። ሰማይ ልክ እንዲህ እንደምናስበው ሩቅ አይደለም። በጣም ልክ እንደዚህ አጠገቤ ጋር በር ነው እንደዚህ ከፈተ ያየሁትና እንደመሄድ ነገር። ከዛ ከላይ በጣም ትልቅ እጅ ነው እንደዚህ ሲመልሰኝ ያየሁት። መዝሙረኛው ነቢየ ልዑል ልበ አምላክ ቅዱስ ዳዊት በመዝሙር 21 ላይ ወደ ሞት አሸዋ አወረድከኝ እንዲል ይህች እህታችን ከሞት አሸዋ ከመውረድ በኃያሉ በእግዚአብሔር ክንድ እንዴት እንደተመለሰች ጆሮ ያለው መስማትን ይስማ። እነሆ ይህ ስለ ባሏ ነፍስ መዳን፣ ስለ ራሷም ስለ ልጆቿም ስለኛም እግዚአብሔር ያደረገው ነው ብንል ኩነኔ ይሆናልን? በፍጹም። እግዚአብሔርስ ዘመኑን ያለ ሰው አይተውም። ብናዳምጣቸው ግብራቸውንና ትምህርታቸውን ብናይ ልንማርባቸው፣ ልንድንባቸው፣ መንገድ ልናይባቸው እግዚአብሔር በየዘመኑ ሰዎችን ያዘጋጅልናል። መጠቀም ያለብንን ያህል ብቻ ከሰዎች መጠቀም እንጂ አብዝቶ ሰዎችን ማድነቅም አንድም ይህን ጸጋ ከጌታ አላገኘውም፣ አንድም ለከንቱ ውዳሴ፣ አንድም ለትዕቢት ዳርጎ ጸጋቸውን ያስነጥቃልና እግዚአብሔር በሚሰጠን ሰዎች እንዴት እንድንጠቀም አስቀድመን እንወቅ መልእክታችን ነው። ተአምረ ማርያምን ጨምሮ ሌሎች የቤተ ክርስቲያናችን የተአምር የገድልና የድርሳን መጻሕፍት በተለያየ ዘመን በተለያዩ ሰዎች በእግዚአብሔር እየተመሩ የተጻፉ መጻሕፍቶች ቢሆኑም በተለያየ ቦታዎች ግን እክሎች ያጋጥመዋል። አንዳንዶች ሆነ ብለው ስርዋጾችን መጨመር፣ አንዳንድ ጊዜም ደግሞ ከቦታ ቦታ የሚፈጠሩ የትርጉም ልዩነቶች፣ አለፍ ሲልም ደግሞ በቃላት ግድፈትና ከዘዬ መለያየት ጋር ተያይዞ የሚፈጠሩ የተለያዩ አይነት ሐሳቦች ሊኖሩ ይችላሉ። እነዚህን ነገሮች ቤተክርስቲያን አስተካክላ እስክታረማቸው ድረስ በመጻሕፍቱ መጠቀም የኛ ኃላፊነት ይሆናል። ከዚያ ውጪ ያለው ሐሳብ ግን የሰይጣንና የኛ ያልሆነ በእኛ መካከል ክፍፍልን የሚፈጥር አለፍ ሲልም ደግሞ በእነዚህ መጻሕፍት ልናገኛቸው የሚገቡ በረከተ ሥጋና በረከተ ነፍሶችን እንዳናገኝ እንዳንጠቀምባቸው ሊያደርገን የመጣ ስለሆነ ከነዚህ ሐሳቦች መራቅን እምነትንም አብዝቶ ትኩረት ማድረግን እንመክራለን። በሪውን የወይዘሮ ቤተልሔምን አስተማሪና መንፈስን የሚያድስ ቆይታ በማን ያዘዋል እሸቱ ዩቲዩብ ላይ ሙሉን እንድትከታተሉ ጋበዝናችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅርና በቅዱሳን ትህትና እንጠይቃለን። ክብራን ሚዲያ ስለ ቤተ ክርስቲያን ብቻ